አብሬያት መጸለይ እንደማልፈልግ ቤተክርስቲያንም መሄድ እንደማልፈልግ ምክንያቱም እኔ ፕሮቴስታንት ከሆንኩ እንደቆየው ነገራት። አሁን ከምሽቱ 2 ሰዓት ከ20 ከሽምግልና ስራ መምጣቴ ነውና በጣም ደክሞኛል። ፀጉሬ አድጓል፣ ተንጨባርሬ ያለው በእርግጠኛ በቀጣይ ቪዲዮ ላይ እንደዚህ ተንጨባርሬ ምናምን አታዩኝም። ሶሪ በጣም ቀጥታ ወደ ዛሬ ታሪካችን እንገባለን ማለት ነው። የመጀመሪያው ክፍል። ሰላም ያሬድ፣ የባለፈውን ቪዲዮ አይቼ የመልእክት አስቀምጬልሃለሁ። ከኔ ህይወት ብዙ ሰው ይማራል ብዬ ስለማስብ ታሪኬን ባጭሩ አካፍላችኋለሁ። ቤተሰቤ በጣም አክራሪ ኦርቶዶክስ ናቸው። በእያንዳንዱ ክፍል 3 መስቀልና የቅዱሳን ስዕል ያለው የአክራሪ ኦርቶዶክስ የምንባል ነን። አይ ቲንክ ይሄ ሪሊጂየስ ነው። የጾም ቀን ተረስተው ከተበላ ቤተሰብ ውስጥ ትልቅ አደጋ ነው። ታዲያ ዩኒቨርሲቲ እስክገባ መንፈሳዊ ህይወቴ ሙሉ አክራሪ ኦርቶዶክስ ነበርኩ። ከዛ ዩኒቨርሲቲ ገባሁ እና በፕሮቴስታንት ማህበር የተዘጋጀውን ጉዞ ሄድኩ። በዛውም የእምነታቸውን ስርዓት እንዴት እንደሆነ ለማየት ብዬ ገና መንገድ እንደጀመርን መዝሙራቸው፣ ደስታቸው፣ መልእክቱ፣ አንድነታቸው ልዩ ነበር። ነፃነት ተሰማኝ። በቃ ከዛ ጊዜ ጀምሮ ውሎ አዳሪ ከፕሮቴስታንቶች ጓደኞች ጋር ሆነ። ኢቭን ሁላ መጸለይ ሁላ ስፈልግ ፕሮቴስታንት ቸርች መሄድ ጀመርኩ። ይሄ በጣም ሪሊጂየስ ከሚባል ከሚያከርር ከኦርቶዶክስ ቤተሰብ የተገኘ ነው። በጣም አክራሪ ናቸው እና አሁን አይ ቲንክ ሃይማኖቱ ሽፍት ሊያደርግ ነው ከኦርቶዶክስ ፕሮቴስታንት። ግን ቤት ምንም አያውቁም ነበር። ይህን ሁሉ ሳረግ 2 ህይወት እየኖርኩ በሳምንቱ መጨረሻ ኦርቶዶክስ፣ ሳምንቱ ሙሉ ግቢ ያለው ደግሞ ፕሮቴስታንት ነበርኩ። ሂዝ ላይክ ደብል ኤጀንት። በቃ መጽሐፍ ቅዱስ ከፕሌይ ስቶር ላይ አውርጄ አነባለሁ። እቤትን ስሆንም በኤርፎን የምሰማው የፕሮቴስታንት መዝሙር ሆነ። ዩቲዩብ፣ ቲክቶክ፣ አይጂ ሙሉ የሶሻል ሚዲያ ኤፍዋይፒ እንዳለ ስለ ፕሮቴስታንት ሆነ። አንድ ጊዜ ወንድሜ ስልኬን ፎቶ ልነሳ ብሎ ወሰደ። የቲክቶክ አካውንቲንግ ሳይ ሙሉ የፕሮቴስታንት ቪዲዮዎች ነበሩበት። ዋው ተጠርጣሪው ይላል። ከዛን ጠየቀኝ፣ እነዚህን ቪዲዮዎች ለምን ታያለህ? እኔም ደንግጬ የዶርም ልጅ ጋር ነው ብዙ ጊዜ ስልኬ አልኩት። እሱ ደግሞ ፕሮቴስታንት ስለሆነ እሱ የሚያየው ቪዲዮ ፊት ለፊት እየመጣ ያለው አልኩት። ዛወሶ ክሎዝ። ወንድሜ ያየ ቀን የዛን ቀን ሌሊት አልተኛሁም። ለእናቴ ንግራት ነበር ብዬ አስቤ ነበር፣ ግን ምንም አልተፈጠረም። ወንድሜ ምንም ያላት አልመሰለኝም። ህይወቴ ለረጅም ጊዜ በዛ መንገድ አለፈ። ለፋሲካ ቀን ነበር። እናቴ በጸሎት ጊዜ እንደማላማተብ አየች። በጸሎት መሃል አቆመችና ምን ሆነሃል? ማማተብም አቁመሃል። አንገትህም ላይ ያለው ክር መስቀል ካውለቅ ቆየ። አርግ ብለህ ዛሬ ነገ እያልክ ረስተካል። ምን እየተካሄደ ነው አለችኝ። እሺ እማ አልኳት፣ ጸሎት ላይ ስለነበረች። ጸሎቱ እንዳለቀ ግን ነገርኳት። ካሁን በኋላ አብሬያት መጸለይ እንደማልፈልግ ቤተክርስቲያንም መሄድ እንደማልፈልግ ምክንያቱም እኔ ፕሮቴስታንት ከሆንኩ እንደቆየው ነገራት። ለረጅም ጊዜ እንባ እየወረዳት ዝም አለች። ዝም ባትል ነው የሚገርመው። ቤቱ ጸጥ ረጭ አለ። ወንድሜም ትልቅ ወንጀል እንደሰራው ሲጸየፈኝ አየሁት። እናቴም እኛ ያስተማርነው ሁሉ ባዶ ሆነ፣ ምንም ትርጉም የለውም ብላ ጠየቀችኝ። ልብ ይሰብራል። ትርጉም አለው እናቴ፣ እናንተ ያስተማራችሁኝ እኮ አመዛዝኝ ትክክለኛውን አምላኬን እንዳገኝ የረዳኝ አልኳት በፍርሃት ድምፅ። አሁን ከፊቴ ሱር ብላለች። እሷም ጥሩ ሙድ ውስጥ ስላልነበረች ወንድሜንም እሷንም ጥዬ ወጣሁ። ሂዝ ጎን ኩፋር። አበሻ ፋሚሊ ላይ ሃይማኖት መቀየር ማለት በላስ በጣም ሪስኪ ነው በእኛ ሀገር። ከዛ በኋላ እኔም እንደ በፊቱ ዊኬንድ ላይ እቤት መሄድ ተውኩ። ግን ነገሮች ቀስ በቀስ መርገብ ጀመሩ። ወንድሜ ግን አሁን ፔንቴው እያለ ሙድ ሊይዝብኝ ይሞክራል። እኔ ግን ውስጤ አሁንም በጣም ሰላም ነው። የምወደውንና ሁሌ የማመሰግነውን ኢየሱስ ሰላምና የበለጠ ደስታ ሰጥቶኛል። ሐሳቢ ስላካፈልኩ ደስ ብሎኛል። ባለፈው የለቀቀው ክፍል አይቼዋለሁ። ትንሽ ቢስተካከል ጥሩ ነው። ፕራይቬት አድርጌዋለሁ። ባለፈው የለቀቀው ክፍል አይቼዋለሁ። ትንሽ ቢስተካከል ጥሩ ነው። ያው ይገባካል ብዬ አስባለሁ። እግዚአብሔር ይባርክ። አሜን። አንተንም ይባርክ። አንዳንድ ጊዜ ነገሮችን መደበቅ ለጊዜው ውስጣችን ሴፍ እንደሆነ ይሰማናል። ነገር ግን ጊዜ በደግ ቁጥር ውስጣችንን ያለን ሰላም ቀስ በቀስ ካለን ደስታ ቀንሱ ባዶ ያደርገናል። ምንም የአብዛኞቻችን እምነት ስንወለድ ከቤተሰቦቻችን የተቀበልን ቢሆንም ራሳችን ማወቅ ስንጀምር ግን በራሳችን ነገሮችን ለማወቅ ስንጥር ብዙ ጊዜ አማራጮችን ልንመለከት እንችላለን። በዚህ ታሪክ እንደተረዳነው ከሆነ ማንም ሰው ሙስሊም ይሁን ክርስቲያን ዘላለማዊ ሕይወትና ሰማያዊ ሕይወትን ለማግኘት ሲል ነው ወደ አምላኩ ጸሎት ወይም ዱዓ የሚያደርገው። እንዳለመታደል ሆኖ እኔ ስለ ሃይማኖቴ ጥልቅ እውቀት የለኝም። ቢኖረኝ አስተምሬ ብመልስክ ደስ ባለኝ፣ ወይም ደግሞ ሰው ባገናኝክ ደስ ይለኛል። በውስጥ መስመር አውራኝ። የዛሬ ቶፒካችን ይህንን ይመስላል። እናንተስ ከዚህ
ታሪክ ምን ተማራችሁ? እስኪ የእናንተን ታሪክ ልስማ። ባለፈው ለመጀመሪያ ቪዲዮ ከ2 ዓመት በኋላ ሰርቼ ነበረ፣ አፕሎድ አድርጌ ነበረ። ግን አብዛኞቻችሁን ፐርሰናሊም ስልክ እየደወላችሁም ጥሩ አይደለም፣ ካልቸራችን የጠበቅ አይደለም ምናምን የሚል ኮሜንት በጣም ስለደረሰኝ ፕራይቬት አድርጌዋለሁ ቪዲዮን። እንደ አዲስ ስንጀምር ለዚህ ቻናል አዲስ የሆናችሁ ወይ ደግሞ ያኛው ቪዲዮ ላላያችሁ የዚህ ቻናል ኮንሰፕት ምንድን ነው? እንደ አዲስ ኮንተንት የጀመርኩት ስቶሪያችሁን ሼር የምታደርጉኝ ቴሌግራም ላይ አለ ዩዘርኔም። በዛ ዩዘርኔም እዚህ ዲስክሪፕሽን ቦክስ ላይ ደግሞ ወይ ስክሪን ላይ ያስቀምጥላችኋለሁ ዩዘርኔሙ። በዛ ዩዘርኔም ገብታችሁ ስቶሪያችሁን ሼር በቮይስም ትችላላችሁ ኦር ደግሞ በጽሁፍም ስቶሪያችሁን ሼር ታደርጉኛላችሁ ብዬ ነበር ባለፈው ቪዲዮ። የባለፈው ቪዲዮ ከሰራም በኋላ 1-4 ስቶሪ ሼር ተደርጓል እና ያው ሹት የማድረግ ጊዜ ምናምን አልነበረኝም። እያሳየሁ ሲሆን እቺችን ሎጎ እያሳየኋችሁ ነው። ሰርግ ምናምን፣ ሽምግልና፣ ልደት፣ የተለያዩ ኢቨንቶችንም ትላልቅ ካምፓኒዎች ፕሮዳክሽን ማሰራት የምትፈልጉ ከሆነ ኮንታክት አድርጉኝ። በቂ ልምድ አለን። ኮንታክት ስታደርጉኝ ደግሞ እስካሁን የሰራኋቸውን ስራዎችን ሼር እያደረኳችሁ በዛ መሰረት አብረን እንሰራለን ማለት ነው። በዚህ አጋጣሚ ቢዝነስ ላስታውቅ ኦልሞስት ወደ 13,000 ምናምን ሰብስክራይበር ስላለኝ ማለት ነው። ስለዚህ ኤኒ ፕሮዳክሽን የሚመለከት ስራ ካላችሁ እኔም ኮንታክት ማድረግ ትችላላችሁ። በጥራት በፍጥነት ከተመጣጣኛው ጋር አሪፍ አድርጌ እሰራላችኋለሁ። እዚህ ጋር በማስቀምጠው ቴሌግራም ዩዘርኔም መልእክታችሁን አድርሱኝ። ኮሜንት ላይ ደግሞ መሻሻል ያለበትን አስተያየት አስቀምጡልኝ። እወዳችኋለሁ።